አቶ ተመስገን ጥሩነህ በብረት ለበስ ታንክ ድሮንና መድፍ እንዲሁም በበርካታ እግረኛ ሰራዊት ታጅበው ወደ ወልዲያ ከተማ የገቡ ቢሆንም ነገር ግን በከተማው ለግማሽ ሰዓት ያህል እንኳን ሳይቆዩ ወደ አዲስ አበባ መመለሳቸው ታውቋል። ከሰሞኑ ይህንን አስመልክቶ ቀድሞ መረጃ የደረሰው ፋኖ ለወልዲያና ለአካባቢው ማህበረሰብ ማስጠንቀቂያ አዘል መግለጫ ማውጣቱ የሚታወስ ሲሆን ይህን ተከትሎ ህዝቡ የተላለፈለትን መመሪያ ተግባራዊ በማድረግ ከቤቱ ቁጭ ማለቱ ታውቋል። ይህ ያስደነገጣቸውና ከከተማዋ በቅርብ ርቀት የሚደረገው ውጊያ ከባድ ጭንቀት የለቀቀባቸው አቶ ተመስገን ጥሩነህ በሄዱበት በደቂቃዎች ውስጥ መመለሳቸው ምንጮች ገልጸዋል። ምንጮቹ አክለውም ከከተማው ቅርብ ርቀት የነበረው ውጊያ ላይ አጃቢዎቻቸው መሳተፋቸውንና ጉዳት ማስተናገዳቸውን ገልጸዋል። መረጃውን በቆይታችን በስፋት የምታደምጡት ይሆናል። በመካነ ሰላም ግንባር ከፋኖ የደፈጣ ጥቃት ለማምለጥ ሲሸሹ የነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የተሽከርካሪ አደጋ መድረሱ ተሰምቷል። በአደጋው በርካታ ወታደሮች ሙትና ቁስለኛ መሆናቸው ሲነገር ህይወታቸው ካለፉ መካከልም አገዛዙ ሲተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾቹ እንደሚገኙበትም ታውቋል። ለስርዓቱ ተላላኪ የሆኑ ባንዳዎች እና ዙፋን ጠባቂ የሆኑ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብ ጎርፍ ሆኖ ጠራርጎ እያጠፋቸው ነው ተብሏል። ተጨማሪውን አሰናድተናል። በደብረ ብርሃን በተከናወነው የፋኖ ልዩ የከተማ ውስጥ ኦፕሬሽን ዋና የምልሻ ሻምበል መሪው መማረኩ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በሰራችው ድንቅና ልዩ የከተማ ውስጥ ኦፕሬሽን ያገዛዙ የሚሊሻ ሻምበል መሪ ከነሙሉ ትጥቁ ጋማውን አንጠልጥለው በድል መመለሷን አስታውቃለች። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ ታደምጡታላችሁ። በጠላት 11ኛ 9ኛ ክፍለ ጦር ይተማመንበት የነበረው ድሽቃ ተኳሽን ጨምሮ 5 ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። በወሎ ቤተ አማራ ቀጠና ምዕራባማውን ግንባር ከባድ ኪሳራ የገጠመው አገዛዙ የተረፈው ሰራዊት ልክ እንደ እምቧይ ካብ እየተናደ ያለቀበት መሆኑ ተሰምቷል። ፋኖ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ከመፈጸም ባለፈ የሰራዊቱን ስነ ልቦና በመስበርና በማስከዳት በኩል ደማቅ ድል እያስመዘገበ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። አቶ ተመስገን ጥሩነህ በብረት ለበስ ታንክ ድሮን እና መድፍ እንዲሁም በበርካታ እግረኛ ሰራዊት ታጅበው ወደ ወልዲያ ከተማ የገቡ ቢሆንም ነገር ግን በከተማው ለግማሽ ሰዓት ያህል እንኳን ሳይቆዩ ወደ አዲስ አበባ መመለሳቸው ታውቋል። ከሰሞኑ ይህን አስመልክቶ ቀድሞ መረጃ የደረሰው ፋኖ ለወልዲያና ለአካባቢው ማህበረሰብ ማስጠንቀቂያ አዘል መግለጫ ማውጣቱ የሚታወስ ሲሆን ይህን ተከትሎም ህዝቡ የተላለፈለትን መመሪያ ተግባራዊ በማድረግ ከቤቱ ቁጭ ማለቱ ታውቋል። ይህ ያስደነግጣቸውና ከከተማዋ በቅርብ ርቀት የሚደረገው ውጊያ ከባድ ጭንቀት የለቀቀባቸው አቶ ተመስገን ጥሩነህ በሄዱ በደቂቃዎች ውስጥ መመለሳቸውን ምንጮች ገልጸዋል። ለመሆኑ አቶ ተመስገን ጥሩነህ በወልዲያ ምን ገጠማቸው? የብአዴን ቁጥር 1 ሰው ተመስገን ጥሩነህ ትናንት በከፍተኛ እጀባና በሄሊኮፕተር ወደ ሰሜን ወሎ ዞን ወልዲያ ከተማ ቢገቡም ያሰቡትን ሳያሳኩ መመለሳቸው ታውቋል። ለዚህ ደግሞ ምክንያቱ የብልጽግናው ሰራዊት ሪስክ ለመውሰድ ዝግጁ አይደሉም በማለቱ እንደሆነ ምንጮቻችን ተናግረዋል። በዚህ የተነሳም አቶ ተመስገን የቆይታ ጊዜያቸውን አሳጥረው መመለሳቸው ተረጋግጠዋል። የአቶ ተመስገን ጥሩነህ የወልዲያ ጉዞ ዓላማ 2 እቅዶችን ለማሳካት ነበር የሚሉ የመረጃ ምንጮች የምክትል ጠቅላይ ሚኒስትሩ ቀዳሚው እቅድ የነበረው በከተማዋና በዙሪያ የተገነቡ የኮሪደር ልማቶችን በመጎብኘት ለብልጽግና የፖለቲካ ካፒታል ለመፍጠር እግረ መንገዳቸውንም የቀጠናውን ሁኔታ ሰላም መሆኑን ለማረጋገጥ ነበር ይላሉ። ሁለተኛው ዓላማ ደግሞ ህዋትን የሚመለከት ሲሆን ህዋትን በተመለከተ የአቶ ተመስገን ተልእኮ ምን ነበር የሚል ጥያቄ የቀረበላቸው የብልጽግናው ደህንነት ቢሮ ምንጫችን ህዝቡ ለህዋት ያለውን ስሜት መገምገምና በዋናነትም የመንግስት ወታደራዊ አቅም በማስረዳት ህዋት ወረራ ቢከፍትም ህዝቡ ሳይደናገጥ ከመከላከያ ጎን ተሰልፎ እንዲዋጋ ለማድረግ ነበር ሲሉ ተናግረዋል። ሁለቱን ዓላማዎች ይዘው ወደ ወልዲያ የገቡት አቶ ተመስገን የኢትዮጵያ ጉዞ ወደፊት ነው፣ ጠላት የፈለገውን ያህል ቢያቅድ ከጉዟችን እንደማያስቆመን ወልዲያ ምስክር ናት። ዛሬ በታሪካዊቷ የጥንት ስልጣኔ መገኛ በሆነችው ወልዲያ ከተማ በመገኘት አመራርና ህዝብ በአንድነት ተግቶ ያሳካቸውን የልማት ፕሮጀክቶችን መርቀናል። ወልዲያ የልማት የጽናትና የድል አምባ ናት። ከተማዋን የማዘመን የኮሪደር ልማትን የማስፋፋት የህዝብንና የዲጂታል ቤተ መጻሕፍት የመገንባት እንዲሁም የንግድና የኢንዱስትሪ ማዕከላትን እውን የማድረግ ስራዎችን ወደፊት የመገስገሳችን ማረጋገጫ ናቸው። መንገዳችን መደመር ግባችን ደግሞ ብልጽግና ነው። ትግላችን መንገዳቸውን መከፋፈል ግባቸውን ደግሞ ድህነት ካደረጉ ቆሞ ቀሮች ጋር በመሆኑ የኢትዮጵያ ብልጽግና ሳናረጋግጥ አንቆም። ጠላት ቢሰበሰብ የኢትዮጵያ ጉዞ ላፍታ አያስቆመውም በማለት መልእክት ቢያስተላልፉም ቀጣዮቹ መርሃ ግብሮቻቸውን ሳያካሂዱ ወደ አዲስ አበባ መመለሳቸው ታውቋል። ጠላት ቢሰበሰብ ከጉዟችን አያስቆመውም ብለው የተናገሩት አቶ ተመስገን ሆኖም የፋኖ እንቅስቃሴ ወደ ራያ ቆቦ መጠጋቱን ሲሰሙ የጀመሩትን ሳይጨርሱ ወደ ሄሊኮፕተር ነው እየሮጡ ሲል የከተማዋ ነዋሪዎች ተናግረዋል። አቶ ተመስገን ጥሩነህ ወልዲያ የገቡት ብረት ለበስ ታንክ ድሮን እና መድፍ አጅቧቸው እንደነበር የዓይን እማኞች ተናግረዋል። ሆኖም ይህ ሁሉ አጃቢ ቢመደብላቸውም ቆይታቸውን
ማራዘም ሳይችሉ ወደ አዲስ አበባ ለመመለስ እንደተገደዱ ታውቋል። በትውልድ ቀያቸው ምርጫ ለመወዳደር ያልቻሉት አቶ ተመስገን ጥሩነህ ባህር ዳር ላይ ለመወዳደር መገደዳቸው የሚታወስ ነው። ሆኖም ክልሉ 90 በመቶ የተረጋጋና ሰላማዊ ሆኗል ብለው የተናገሩት አስተያየት በፓርቲያቸው ሳይቀር እንዳስገመገማቸው ምንጮቻችን ገልጸዋል። ባህር ዳር ላይ ለምርጫ ባቀኑበት ወቅት ባህር ዳር ስታዲየምን የነ አርሴናል፣ ባርሴሎና፣ ባየር ሙኒክና ኒውካስትል ዩናይትድ እንዲጫወቱበት እናደርጋለን በማለት የሰጡት አስተያየት በርካታ ወቀሳ ያቀረበባቸው መሆኑ አይዘነጋም። አሁንም በወልዲያ ከተማ ተገኝተው ጠላት ሺህ ጊዜ ቢተባበር ጉዟችንን አያደናቅፈውም ብለው ከተናገሩ ከደቂቃዎች በኋላ የአዲስ አበባ ጉዟቸውን በወታደራዊ ሄሊኮፕተር አድርገው ኮምቦልቻ መግባታቸው ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በሰራቸው ድንቅና ልዩ የከተማ ውስጥ ኦፕሬሽን ካለምንም የተኩስ ልውውጥ ያገዛዙን የሚሊሻ ሻምበል መሪ ከነሙሉ ትጥቁ ጋማውን አንጠልጥለው በደል መመለሷን አስታውቃለች። የነጎድጓድ ክፍለ ጦር ሁለተኛ ሻለቃ ሰኔ 1 2018 ዓ.ም ከሌሊቱ 10 ሰዓት ገደማ በደብረ ብርሃን ከተማ ዙሪያ በሚገኘው በሲያ ደብረና ዋዩ ወረዳ ስር ልዩ ስሙ እንጨቆረር ከተማ ድረስ ዘልቀው በመግባት በወሰደችው የተጠና ልዩ ኦፕሬሽን ያገዛዙ ወንበር አስጠባቂ ሚሊሻ ሻምበል መሪ የሆነውን መካሻ አግደው በጋሻው የሚባለውን ባንዳ ሚሊሻ ከነሙሉ ትጥቁ ገቢ ማድረጓን አስታውቃለች። በማረከችው በፋኖ አባላት ፊት የቀረቡት አቶ መካሻ አግደው በሰጡት ቃልም ፋኖ እንደ መብረቅ ድንገት ከፊቴ ሲበራብኝ የእምነታቸውና የታማኝነታቸው ልክ ገብቶኛ ስለሆነ ባገዛዙ እንደኔ የተታለላቸው አድማ ብተናና ሚሊሻዎች አገዛዙ እንደማያዋጣኔ ያረጋግጫለሁ። ስለዚህም እናንተም ተረዱና ወደ ፋኖ ተቀላቀሉ ሲል መልእክታቸውን አስተላልፈዋል። የፋኖ አናብስቶቹ ካገዛዙ ጎን የተሰለፋችሁ ሁሉ እኛ ስራችን ነውና ከዚህም ብትማሩ ይበጃቸዋል ሲሉም ተናግረዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር ንጉሥ ኃይለ ሥላሴ ክፍለ ጦር የተሃድሶ መርሃ ግብር ማካሄዱን አስታውቋል። በዚህ መርሃ ግብር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ሰብሳቢ አርበኛ ኢንጂነር ደሳሌ ሳያስብ ሸዋ፣ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ፖለቲካ መምሪያ ኃላፊ አርበኛ ዶክተር ታደሰና ሌሎች የዚህ የኮርና የክፍለ ጦር አመራሮች ጨምሮ የክፍለ ጦሩ ሰራዊት በወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። እንዲሁም ከክፍለ ጦር አመራሮች ለተነሱ ጥያቄዎች በየደረጃው በሚገኙ አመራሮች ምላሽና ማብራሪያ የተሰጠበት ሲሆን ሰራዊቱም ከዛሬዋ ሰዓት ጀምሮ ለቀጣይ ድርጅታዊ ግዳጆች ዝግጁ መሆናቸውን አረጋግጠዋል ሲል የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። በወሎ ቤት አማራ ቀጠና በመካነ ሰላም ግንባር ከፋኖ ደፈጣ ጥቃት ለማምለጥ ሲሸሹ በነበሩ የአገዛዙ ኃይሎች ላይ በደረሰ የተሽከርካሪ አደጋ በርካታ ወታደሮች ሙትና ቁስለኛ መሆናቸው ተሰምተዋል። የስርዓቱ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብ እንባ ጎርፍ ሆኖ ጠራርጎ እያጠፋቸው ስለመሆኑ እየታየ ነው። አደጋው የደረሰው ሰኔ 1 ቀን 2018 ዓ.ም ምሽት በመካነ ሰላም ግንባር ከመካነ ሰላም ከተማ በቅርብ ርቀት ልዩ ስሙ ቦርዳ ወንዝ ላይ ሲሆን የአገዛዙ ጥምር ጦር ማለትም የመከላከያ የአድማ ብተናና ሚሊሻ ስብስብ ኃይልን በተሽከርካሪ ተጭኖ ከፋኖ የደፈጣ እርምጃ ለማምለጥ በፍጥነት እየተጓዙ እንዳሉ ነው አደጋው የደረሰባቸው ተብሏል። በዚህም በርካታ ወታደሮች ህይወታቸው ሲያልፍ ቀሪዎቹ በጽኑ ቆስለው ለሕክምና ወደ መካነ ሰላም ሆስፒታል መወሰዳቸው ታውቋል። በአደጋው ህይወታቸው ካለፈው ወታደሮች መካከል አገዛዙ ሲተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች እንደሚገኙበት ተረጋግጧል። የአደጋው መንስኤ በቀጠና የሚገኙት በምኒልክ ዕዝ 105ኛ ኮር አሃዶች ጥቃት ይፈጽሙብናል በሚል ፍራቻ በፍጥነት ሲያሽከረክሩ መሆኑ የገለጹት ምንጮች ያገዛዙ ኃይሎች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብ ጎርፍ ሆኖ ጠራርጎ እያጠፋቸው ነው ሲሉ አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ በወሎ ቤት አማራ ቀጠና የጠላት 11ኛ ዕዝ 9ኛ ክፍለ ጦር ይተማመንበት የነበረው የድሽቃ ተኳሽን ጨምሮ 5 ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ሰሞኑን በማደናገሪያ ምርጫ ሰበብ በወሎ ቤት አማራ ምዕራብ ወሎ ግንባር ከባድ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት 11ኛ ዕዝ 9ኛ ክፍለ ጦር ሲሆን በዚህ ክፍለ ጦር ውስጥ ድሽቃ ተኳሹን ጨምሮ 5 አባላቶች ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 7ኛ ክፍለ ጦር አትሮች ሻለቃን ተቀላቅለዋል። እነዚህ የሰራዊት አባላት የብልጽግናውን ስርዓት በመጸየፍ ከነሙሉ ትጥቃቸው ሰኔ 1 ቀን 2018 ዓ.ም ሁለት ምሽቱን አትሮች ሻለቃን የተቀላቀሉ ሲሆን አባሎቹ ሲመጡ የምኒልክ ዕዝ 105ኛ ኮርና የክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል። የመከላከያ አባላቱ ፋኖ ያደረገላቸው እንክብካቤ በጣም እንዳስደሰታቸው ገልጸው አሁንም የብልጽግና ወንበር ለማስጠበቅ ስትሉ ወደር የማትገኝለትን ውድ ህይወታችሁ ሳትገብሩ በፊት በየቀጠናችሁ ወደሚገኙ የፋኖ አደረጃጀቶች ተቀላቀሉ ሲሉ ላልመጡ የሰራዊት ጓዶቻቸው ጥሪ አስተላልፈዋል። ፋኖ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ከመፈጸም ባለፈ በሰው ማስከዳትም ደማቅ ድል እየተቀዳጀ ይገኛል።
የብልጽግና ሎሌዎች የዘረፋ ዶሴ በዳውንት ወረዳ ተጋለጠ። ቴዎድሮስ አሰፋና ቢትወደድ ገበየው በተባሉ የብልጽግና ሎሌዎች በሚሰጥ የማህበረሰብ ዘረፋ በዳውንት ማህበረሰብ ላይ ከባድ ውድመትን ማስከተሉ የውስጥ ቀኞች መረጃውን አድርሰውናል። ቴዎድሮስ አሰፋ የወረዳዋ ሰላምና ደህንነት ኃላፊ ሲሆን ቢትወደድ ገበየው ደግሞ የሚሊሻ ጽሕፈት ቤት ኃላፊ ነው። በዳውንት ወረዳ ከሚሊሻ አባላቶቹ በሱስና በዳሸቀ ስነ ምግባር የሚታወቁ አባላቶች ተመልምለውና ተልዕኮ ተሰጧቸው ጨለማን ተገን በማድረግ በኩርባ ከተማ ግለሰቦችን ቤተሰቦቻቸውን እንገልባቸዋለን በሚል ዛቻ ዘረፋ እየፈጸሙ ሲሆን በዚሁ ከተማ ውስጥ ከዚህ ቀደም ከተለያየ ማህበረሰብ ከ100 ሺህ ብር በላይ ታፈነው ዘረፋ ፈጽመዋል። ይህ በእንዲህ እንዳለ ሰኔ 1 ቀን 2018 ዓ.ም ምሽት ላይ በ09 ቀበሌ ሰንተር ከሚባል ቦታ ላይ የሚሊሻ አባል የሆኑ ብርሃኑ ጥላውን፣ ኢብሬ ዩሱፍ፣ እሱ ባለው ጎላ በሪውን ይቅናውና ሌሎች ግብረ አበሮቻቸው በመሆን ግለሰቦችን ከመኖሪያ ቤታቸው በመግባት አፈነው በመውሰድ ሰብአዊና አካላዊ ጉዳት ሲፈጽሙባቸው በንብረታቸው ላይ ደግሞ ዘረፋ ፈጽመዋል። በ07 ቀበሌ የማህበረሰቡን ቤት በሩን ሰብሮ በመግባት በርካታ የማህበረሰብ ንብረትና ገንዘብ ዘርፈው ወደ ኩርባ ከተማ ላለቆቻቸው የዘረፉትን ገንዘብ አስረክበዋል። ይህንን ጸያፍ ተልዕኮ የሰጧቸው አመራሮች ሲሆኑ እነዚህ አካላቶች የሚሊሻ ጽሕፈት ቤት ኃላፊ በሆነው በቢትወደድና የወረዳዋ ሰላምና ደህንነት በሆነው በቴዎድሮስ አሰፋ ተልዕኮ እየሰጡ የወረዳዋን ማህበረሰብ ከዘረፋ እስከ አካላዊ ጉዳት እየፈጸሙባቸው ይገኛሉ። ከዚህ ቀደም ከወለጋ ያመጡት ሽፍታ በፋኖዎች እርምጃ እንደተወሰደባቸው የሚታወቅ ሲሆን በዚህ ሰዓት ከሚሊሻ አባላቶች መልምለው ተልዕኮ በመስጠት እኩይ ተግባርና ሉላዊ ባህሪያቸውን እየፈጸሙ ይገኛሉ ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። በሌላ መረጃ የስደተኞች ስቃይ በሚታይባት ሊቢያ ወደ እንግሊዝ ሲያቀኑ የነበሩ 300 ስደተኞች ታግተው ኩላየታቸው እንደሚወጣ እንደተዛተባቸው ተሰማ። ባለፈው ክረምት ወደ እንግሊዝ ሲያቀኑ የነበሩ ከ300 በላይ ስደተኞች አፈና፣ ድብደባና በግዳጅ አካል ክፍሎችን እንደሚነጠቁ ማስፈራሪያ እንደደረሰባቸው ተሰምተዋል። ወጣቶቹ ከኢራቅ ኩርዲስታን የመጡ ሲሆን ሁሉም በሊቢያ ሚሊሻዎች ከእያንዳንዳቸው ቤተሰቦቻቸው $5000 ለማስለቀቅ የተጠየቁ ሲሆን ገንዘቡን በፍጥነት ካልከፈሉ ኩላሊቶቻቸውን እንደሚያወጡ ዝተውባቸዋል። ከእስር የተፈቱትን አንዳንድ ታጋቾችን የግዳጅ ስራዎችን መፈጸማቸውን የሚያሳይ ፎቶ ማስረጃዎችን አጋርተዋል። የቀድሞዎቹ ምርኮኞች የደረሰባቸውን የስቃይ ማስረጃ አሳይተዋል። ወደ 180 የሚጠጉ ሰዎች በአንድ ክፍል ውስጥ በጠባብ ሁኔታ ውስጥ እንደቆዩ ተናግረዋል። ቢያንስ አንድ ታጋች የተገደለ ሲሆን ምን ያህል በምርኮ እንደሚቀሩ የታወቀ ነገር የለም። ሚሊሻዎቹ በሊቢያ በኩል ወደ ሜዲትራኒያን ባህር ዳርቻ ድረስ ፍልሰተኞችን እየመሯቸው ነው ተብሏል። ሆኖም የስደተኞችን ጉዞ ካደራጀው ከኢራቅ የኩርድ ህዝብ ህገወጥ አዘዋዋሪ ኖህ አሮን ጋር በክፍያ ላይ አለመግባባት ተፈጥሮም ነበር። አሮን አሁን በፈረንሳይ በተለያዩ የገንዘብ ማጭበርበርና የኮንትሮባንድ ወንጀሎች የ10 ዓመት እስራት ተፈርዶበታል። ይህ የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ።